ሰላም እንዴት ናችሁ? ቢዝነስ ኦነር ነኝ ማለት ነው። ዛሬ ከኔ ጋር ስለ ሀላ አፕሊኬሽን በጣም በጥቂቱ እናያለን፣ ነገር ግን ግልጽ እንደሚሆንላችሁ አምናለሁ ማለት ነው። አዳዲሶች ከሆናችሁ በደንብ ማስታወሻ ይዛችሁ በደንብ ስሙኝ ማለት ነው። ቢኮዝ እዚህ ቢዝነስ ላይ ብትሰሩ ምን ያህል አዋጭ እንደሆነ በደንብ አስረዳችኋለሁ ማለት ነው። ሃይላይት ነው የምናየው ዛሬ ግን፣ ነገር ግን መሰረታዊ ቤዚክ የሆኑ ነገሮችን ነው ማሳያችሁ ማለት ነው። በመጀመሪያ ሀላ አፕሊኬሽን የተሰራበት አላማው ምንድን ነው? ከዛ ምንድን አፕሊኬሽኑ ተጠቅሞ ነው ለኛ የሚጠቅመን፣ ለኛ ደግሞ እኛ ምን ነገሮችን ሀላ አፕሊኬሽን ላይ መስራት እንችላለን፣ በስንት ጊዜ ነው የሚከፍለን እና እንዲሁም ደግሞ ብሮችን በምን መንገድ ነው እኛ ማግኘት የምንችለው፣ እንዲሁም ደግሞ ኢንቨስትመንት ያስፈልገዋል ወይስ አያስፈልገውም፣ ሌላኛው ደግሞ ምንድነው ፊታችንን እያሳየን ነው የምንሰራው ወይስ አይደለም የሚለውን አጠር ባለ ታይም አሳያችኋለሁ። እንዳትሰለቹ አብራችሁን ቆዩ። በጣም አሪፍ። ሀላ አፕሊኬሽን የተሰራበት አላማ እንደ ማንኛውም አፕሊኬሽን ኮሚኒኬት እንዲያደርግ ነው። ሰዎች ከሰዎች ጋር እዚህ ሀገር ያለው ሰው ከሌላ ሀገር ካለ ሰው ጋር በቮይስ ቻት ኮሚኒኬት እንዲያደርግ ነው የተሰራው ማለት ነው። አላማው ምንድነው? ሰዎች እንዲገናኙ የሆነ ማህበረሰብ እንዲፈጥሩ የተሰራ አፕሊኬሽን ነው ማለት ነው። ይህ አፕሊኬሽን ከተመሰረተ እንግዲህ ከአንድ አመት በላይ ይሆነዋል። ይህ አፕሊኬሽን ከተመሰረተ ከአንድ አመት በላይ ይሆናል ማለት ነው። ኦልሞስት ከ2.4 ሚሊዮን ሰዎች በላይ ይህን አፕሊኬሽን አሁን ላይ አክሰስ እያደረጉ እየተጠቀሙ ይገኛሉ ማለት ነው። በጣም አሪፍ። ምንድነው ይህ አፕሊኬሽን የሚጠቀመው ካላችሁኝ፣ ይህ አፕሊኬሽን እንቅስቃሴ የሚያደርገው በኮይኖች ነው ማለት ነው። ፖይንቶችና ኮይኖች አሉ ማለት ነው። እነዛ ኮይኖች ኤክስቼንጅ ሲደረጉ ከአንድ ቦታ ወደ አንድ ቦታ ልውውጥ ሲኖር፣ የኮይን ልውውጥ ሲኖር ምኑ ይጠቀማል? አፕሊኬሽኑ ይጠቀማል ነው። ከዛ ጥቅም ላይ ለእኛ ደግሞ ይከፍለናል ማለት ነው። ምን ስራዎችን ስንሰራ ነው የሚከፍለን ካለን፣ የመጀመሪያው በሶስት አይነት ስራ ነው አፑ ላይ መስራት የምንችለው። የመጀመሪያው ኤጀንት ሆነን ነው። ሁለተኛው ደግሞ ምን ሆነን ነው ካላችሁ ኮይን ሴለር ሆነን ነው። ሶስተኛው ደግሞ ጌመር ሆነን ነው ማለት ነው። ኮይን ሴለር እና ጌመርን በኋላ እናየዋለን። የመጀመሪያው ኤጀንት ነው። ኤጀንት መሆን ማለት ቲም እናቋቁማለን። ይሄን አፕሊኬሽን ፕሮሞት እናደርጋለን። ስለ አፕሊኬሽኑ በደንብ እንረዳለን። ትዕግስት ይጠይቃል፣ ውሳኔ ይጠይቃል። ስለ አፕሊኬሽኑ ተረድተን ቲም አቋቁመን ሰዎችን እያስተማረን አፕሊኬሽኑ ሊጠቀሙ ኢንቫይት እያደረግን ምንም አይነት ኢንቨስት ሳናደርግ መስራት የምንችልበት ዘርፍ ነው። ምን ኤጀንስ ማለት ነው። ኤጀንሲ ላይ በጣም ብዙ ገንዘብ ይገኛል። ትልቅ ገንዘቦች ሜክ እየተደረጉ ነው። እስከ ሚሊዮን ድረስ እየሰሩ ያሉ ሰዎች አሉ ማለት ነው። ፈቃደኛ የሆነ ሰው ይሄን እንግዲህ ወስኖ መስራት ይችላል ማለት ነው። ሌላኛው ደግሞ ሁለቱ ደግሞ ምንድናቸው? ኮይን ሴሊንግ እና ጌሚንግ ናቸው። ኮይን ሴሊንግ ላይ ስንገባ ምንድነው? ኮይን ሴሊንግ ስናደርግ ኮይኖችን ገዝተን ነው የምንሸጠው። ለምን? ኮይኖችን የሚፈልጉ ሰዎች ከአፕሊኬሽኑ ገዝተን ኮይኑን ለሚፈልጉ ሰዎች እንሸጣለን ነው። ስንሸጥ ደግሞ አንደኛ ስንገዛ አፕሊኬሽኑ ይጠቀማል፣ እኛ ደግሞ ስንሸጥ እያተረፍን መጠቀም እንችላለን ማለት ነው። ሌላኛው ደግሞ ምንድነው? ጌሚንግ ነው። ጌሚንግ አፕሊኬሽኑ ያዘጋጀው ጌሞች አሉ። እነሱን በመጫወት እንግዲህ እያሸነፉ ዊን ባደረግን ቁጥር የሚሰጠን ኮይኖች አሉ። ከዛ እነሱን ፖይንቱ የሚያስፈልገው ፖይንት ሲሞላ እያወጣን መጠቀም እንችላለን ማለት ነው። ያኛው በስንት ቀን ይከፍለናል ካላችሁኝ፣ እንግዲህ እንደናንተ ስራ ብዬ መልስላችኋለሁ። አፕሊኬሽኑ ላይ በአንድ ቀን ሊከፈለን ይችላል፣ እኛ ፈጣን ከሆነን በአንድ ሳምንት ሊከፈለን ይችላል፣ በአንድ ወር ሊከፈለን ይችላል። ለምን? እንደ አሰራራችን ማለት ነው። አፕሊኬሽኑን አንደርስታንድ አድርገን በስራንበት መንገድ ይከፈለናል ማለት ነው። ያኛው ደግሞ ብሩን በምን መንገድ ነው የምንጠቀመው ካላችሁኝ፣ አውጥተን በቴሌብር ሊሆን ይችላል፣ በንግድ ባንክ ሊሆን ይችላል፣ በየትኛውም መንገድ መጠቀም እንችላለን። እንግዲህ እዚህ ጋር ያልገባችሁ ሌሎች ጥያቄዎች ካሉ እንግዲህ መጠየቅ ይቻላል ማለት ነው። ያልተረዳችሁት ካለ ደግሞ ሌሎች ቪዲዮዎች ስለማዘጋጅ እነዛ ቪዲዮዎች ላይ በደንብ መረዳት ይቻላል ማለት ነው። እንግዲህ እንስራ፣ እንደግ፣ እንለወጥ። ላለው መልካም ጊዜ